ስልክ ጠፍቶ የሌባውን መልክ ባወቅኩት ወይም ደግሞ ሌባውን የሚገኝበትን ቦታ ባወቅኩት ብለህ ታውቃለህ? ወይስ በብዙ ሰዎች መካከል ሆነሽ ስልኬን አንድ ሰው ከዚህ መካከል ቢወስደው ማንን እጠይቃለሁ ብለሽ አስበሽ ታውቂያለሽ? እነዚህ ሁሉ በዛሬ ቪዲዮ መልስ ያገኛሉ። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? እንግዲህ በድጋሚ ተመልሻለሁ። ባለፈው ስለ ኢሜል ጥቅም፣ ኢሜልን ፓስወርድ እና ኢሜላችንን መያዝ እንዳለብን ለብዙ ነገር እንደሚጠቅመን ተነጋግረን ነበረ። ስለዚህ ዛሬ ደግሞ ከዛ በመቀጠል በኢሜላችን የምንጠቀምባቸው አንዳንድ ነገሮች እናያለን። ምንድነው እንግዲህ እሱም ስልካችን ላይ አንድ አፕሊኬሽን ያስፈልገናል። ያን አፕሊኬሽን እናወርዳለን። አፕሊኬሽኑን ካወረድን በኋላ እንግዲህ በኢሜላችን ስልካችን ቢጠፋ ቢሰረቅ የት አካባቢ እንዳለ በፎቶ ጭምር የሰረቀንን አካል ለመከታተል የሚጠቅመን አፕሊኬሽን ነው። ይህን አፕሊኬሽን ከፕሌይ ስቶር ላይ እናገኘዋለን። ነገር ግን ይህንን አፕሊኬሽን እንደነገርኳችሁ ለመጠቀም ኢሜል እና ኢሜላችን ፓስዋርድ የግድ ያስፈልገናል። ምክንያቱም ስልካችን ከጠፋ በኋላ አዲስ ስልክ ላይ ያንን ኢሜል ድሮ ስልካችን ላይ ወይም ደግሞ ተሰረቀው ስልካችን ላይ ያለውን ኢሜል በማስገባት ስለሆነ የምንጠቀምበት የኢሜላችን ፓስዋርድ እና ኢሜላችንን ማወቅ ግድ ነው። ስለዚህ ይህንን በማስታወሻ የሚሆን በቃላችን መያዝ ይጠበቅብናል። እንግዲህ የአፕሊኬሽን ማንኛውም ሰው ስልካችንን ሊከፍት ሞክሮ ፓስዋርድ በሚሳሳትበት ሰዓት ስልኩ ለሰውየው በማያሳይ መልኩ ፎቶ በማንሳት በኢሜላችን ለእኛ ያደርሰናል ማለት ነው። ስለዚህ ይህንን አፕሊኬሽን በቀጣይ እንመለከተዋለን። እንዴት አውርደን እንዴት ኢሜላችን እንደምናስገባ፣ እንዴት ፎቶ እንዲያነሳ እንደምናደርግ፣ እንዴት ከፎቶ ጋር ሎኬሽን አብሮ እንዲልክልን ለማድረግ ያንን ነገር እናያለን። ነገር ግን አሁንም ይህንን አፕሊኬሽን ሲልክልን ለምሳሌ የሰረቀን ሰው የሰረቀን አካል ወይም ደግሞ ስልካችንን ይዞት የሄደው አካል ቤቱ ገብቶ ቢሆን ይህንን ስልካችንን ለመክፈት የሞከረው፣ ስለዚህ ቤቱ ከገባ በኋላ ከሆነ ያ ሰው የሚገኝበትን ቤትና አድራሻ ጭምር ይልካል ማለት ነው። ከዚህ ባለፈ ለማስረጃነትም ወደ ፖሊስም ብንሄድ ለማስረጃነት የሰረቀውን አካል ፊት ስለሚያሳየን ያ ለፖሊስ ማስረጃም መሆን ይችላል። ከዛ ባለፈ እኛም ራሱ ሌሎች መከታተያ መንገዶች አሉ። እሱም በምንከታተልበት ሰዓት ሰውየው ቀጥታ ብናገኘው እስከነፊቱ የምናውቅ ከሆነ ያንን ነገር ሌባውን ለመያዝ በጣም ይጠቅመናል ማለት ነው። ስለዚህ በቀጣይ አሁን ወደ አፕሊኬሽን አወራረዱ፣ አከፋፈቱና አጠቃቀሙ እንሄዳለን። ሁላችሁም ይህንን አፕሊኬሽን በመጠቀም ስልካችሁ ቢጠፋና ቢሰረቅ ወይም ደግሞ ስልካችሁን ያላግባብ ያለእናንተ ፈቃድ ሊነካ የሚፈልግ ወይም ደግሞ ሊከፍት የሚሞክር ሰው ቢኖር ያንን ሰው በፎቶ ጭምር ያጋልጥላችኋል ማለት ነው። እንግዲህ ይህንን አፕሊኬሽን ተጠቅማችሁ የተሻለ ነገር የተወሰነ ሰው ቢሆን የሆነ ነገር ፍንጭና ጥቅም እንደሚያገኝ ተስፋ አደርጋለሁ። ስለዚህ አሁን በቀጥታ ወደ አፕሊኬሽኑ እንለፍ ማለት ነው። እሺ እንግዲህ ይህን አፕሊኬሽን ለማውረድ ምንድነው ማድረግ ያለብን? በቀጥታ ፕሌይ ስቶር ላይ የምናገኘው አፕሊኬሽን ስለሆነ በቀጥታ ወደ ፕሌይ ስቶር እንሄድና ፕሌይ ስቶር ላይ አፕሊኬሽኑ ስም ክሮከቸር ይባላል። ስለዚህ ይህን አፕሊኬሽን ሰርች በማድረግ እንጀምራለን። ክሮከቸር በምታዩት መልኩ ይመጣል። ይሄ የምታዩት መጀመሪያ ላይ የመጣው አፕሊኬሽን ነው። እሱን ኢንስታል እናደርጋለን። እንግዲህ እስከሚወርድ የተወሰነ እንጠብቃለን። እሺ እንግዲህ አፕሊኬሽኑን በምታዩት መልኩ አውርደን ጨርሰናል። ስለዚህ እንከፍተዋለን፣ ኦፕን እንላለን። ከዛ ከታች ኮንቲኒው የሚል ይመጣል። እሱን እንነካለን። እዚህ አሁን ኮንቲኒው እንላለን። ስለዚህ ስልካችንን የቆለፍንበትን ፓተርን ነው ወይ ፒን ነው ወይ ፓስወርድ ነው ወይ የሚለው ፒን ከሆነ ፓተርን ከሆነ እንደዚህ በስዕል የምንከፍተው ማለት ነው።
ፒን ከሆነ በቁጥር ብቻ፣ ፓስወርድ ከሆነ ደግሞ ፊደላት እና ሌሎች እንትኖችም እነዚህ ነጥቦችን ተጨማምረው የምንከፍትበት መንገድ ነው። ስለዚህ ከእሱ አንዱን እንጠቀመን የከፈትንበት እንዴት እንመርጣለን። እኔ ለምሳሌ ፓስወርድ ስለምጠቀም ፓስወርድ እለዋለሁኝ። ከዛ ኔክስት እላለሁ። ከዛ አለው ካሜራ አክሰስ እንላለን። ለምንድነው ካሜራ የሚያስፈልገን? ያው ፎቶ ስለሚያነሳ ካሜራውን ይጠቀማል። ስለዚህ ዋይል ዩዚንግ ዚስ አፕ እንላለን ኔክስት። ከዛ በኋላ አለው አድሚን አክሰስ ይላል። እሱንም ኔክስት እንላለን። ከዛ ከታች አክቲቬት አድርግ ይላል። አክቲቬት እናደርጋለን። ከዛ አሁንም ኔክስት እንላለን። ስለዚህ እዚህ ጋር የተወሰኑ ነገሮችን ይጠይቀናል። ኖቲፊኬሽን እና ባክግራውንድ ወርክ፣ እነዚህ ሁለቱን እንፈቅድለታለን። ከዛ አሁንም ኔክስት እንላለን። አለው ሎኬሽን አክሰስ ይላል። አሁንም ሎኬሽን እንግዲህ ከፎቶ ጋር አብሮ ፎቶ የተነሳበትን ቦታ እንዲልክልን ማለት ነው። ከዛ እነዚህ ይህንንም ኔክስት እንላለን። ከዛ እዚህ ጋር ይህን አፕሊኬሽን ስንጠቀም ሎኬሽን እንዲሰራልን እናደርጋለን። ከዛ አለ ኦል ታይም የሚለውን እዚህ ጋር የመጀመሪያውን እናደርገዋለን። ካልሆነም ይሄ መሆን ይችላል፣ ግን አለ ኦል ታይም የሚለውን እናድርገው። እሺ ይሄን አሎ እናደርጋለን። አሎ ኦል ታይም የሚለውን እናደርጋለን። ከዛ ኔክስት። ከዛ ኢኔብል አለርት ኢሜልስ ይላል። እሱን ኔክስት ኔክስት እንልና እዚህ ጋር እንጨርሳለን። እንደምታዩት እንግዲህ እዚህ ጋር ኢሜሎች የኔ ኢሜሎች ተዘርዝረዋል። ከዚህ ውስጥ ብዙ ኢሜል ስላለኝ ነው። እናንተ የምትጠቀሙበትን ስልኩ ላይ ያለውን አንድም ከሆነ ሁለትም ከሆነ ያሉትን ያመጣላቸዋል። ስለዚህ እኔ አሁን እኔ ጋር ያለውን ከዚህ ውስጥ አንዱን እንዲላክልኝ ወይም የምፈልገውን ፓስወርዱን እና ለመያዝ ቀላል የሆነውን ኢሜል እመርጣለሁኝ። ስለዚህ እኔ አንዱን መረጥሁ። በዚህ መልኩ እንግዲህ እንደምታዩት ኢሜሉን አምጥቷል። የሚላክበትን ኢሜል በዚህ ነው ብሎኝ አወራለሁ፣ አረጋግጥለታለሁ። ከዛ ኔክስት እንላለን። ከዛ እንግዲህ እንደምታዩት ነው። ስለዚህ አሁን ምንድነው ሲሞክር እያለኝ ነው። እንግዲህ ሞክሬ ላሳያችሁ። ስለዚህ እዚህ ጋር ዝም ብዬ የሆነ ነገር ልንካና ኦኬ ልበል። እንደምታዩት እንግዲህ ትክክል አይደለም ብሏል። እንግዲህ ለእኔ ፎቶ ማንሳቱን ምንም አያሳየኝም እንደምታዩት። ነገር ግን አሁን ፎቶዎች ምናልባት ሌላ ስልክ ላይ በዚህ ብገባ እዛኛውን ቀጣዩ ሌላ ስልክ ላይ ወይም ደግሞ ኢሜልን የማስገባበት ስልክ ላይ በሙሉ እነዚህ አብረው ይመጣሉ ማለት ነው። ይሄ ማለት ትናንትና ከኢሜል ጥቅም ጋር አንዱ የነገርኳችሁ መረጃዎችን ለረጅም ጊዜ ለማቆየት እና እንደመጣቀሻ ለማየት ከሚለው ጋር የሚያያዝ ነው። ስለዚህ ይሄ ኢሜል የትኛውም ቦታ እስካስገባሁት እና እኔ ዲሊት እስካላልኩት ድረስ ፎቶ ይሄ አንዳንድ ማግኘት ያለባቸው ነገሮች አሉ። ይህንን ለማድረግ እንዲደርሰን እነሱን በቀጣይ እናያለን። ስለዚህ ይሄን ባደረግንበት ቦታ ሁሉ እነዚህን ፎቶዎች ማግኘት እንችላለን ማለት ነው። ስለዚህ እንደምታዩት አሁን የወሰዳቸው ፎቶዎች እንግዲህ እንደምታዩት ነው። እነዚህም ፎቶ ሳምፕሎች ሁለት ፎቶ ሁለት ስለሞከርኩ ነው እኔ። የመጀመሪያው ሁለት ፎቶ ይኸው እስከ ቀኑ ቱዴይ 11 ሰዓት ከ57 ወይም ደግሞ እዚህኛው ጋር 11 ሰዓት ከ57 ፒኤም ላይ ያሳያል። ከዚህ ጋር አብሮ ካርታዎችንም ያሳያል ማለት ነው። ያነሳቸውን ፎቶዎች ሌላ ስልክ ላይ ቢሆን ወይም ደግሞ ሌላ ስልክ ላይ ቢሆን እኛ የምንፈልገው በቀጥታ ኢሜላችንን አስገባንበት ስልክ ላይ ኢሜል የሚለው ቦታ ላይ እንሄድና እንግዲህ እዚህ ጋር እንደምታዩት እዚህ ጋር ለኔ መጥቶልኛል። ምናልባት ካልመጣ በዚህ መልኩ ሳብ አድርገን አፕዴት ስናደርገው ያመጣልናል ማለት ነው። ስለዚህ እሱን እንነካና በምታዩት መልኩ እንደዚህ አይነት መረጃዎች ይመጣሉ ማለት ነው። እንደምታዩት የተነሱት ፎቶዎች እነዚህ ሁለቱ እንደነገርኳችሁ ሰዓት አለው፣ ቀን አለው። ስለዚህ እነዚህን ይኸው ፎቶዎቹ እዚህ ጋር ሁለቱም የተነሱት ፎቶ አውጥተን ማን ስልካችንን ለመክፈት እንደሞከረ ወይም ደግሞ ስልካችንን የወሰደብን አካል ፎቶ ይደርሰናል ማለት ነው። ከዚሁ ጋር ተያይዞ እንግዲህ እዚሁ ማየት ያለብን እዚህ ጋር እንደምታዩት
ኦፕን ኢን ጎግል ማፕስ የሚል አለ። ስለዚህ እሱ ላይ ስንከፍተው ይሄ ፎቶ የት አካባቢ እንደተነሳ ጭምር በቀጥታ ወደ ጉግል እንትን ይወስደንና እንደምታዩት እዚህ አካባቢ የፎቶ የተነሳበት ይበቃ ያደረገበት ቦታ እዚህ አካባቢ ነው ፎቶ የተነሳው ማለት ነው። እንግዲህ ለዛሬ ይህንን አፕሊኬሽን በምታዩት መልኩ ተመልክተናል። ነገር ግን ስልካችን ቢጠፋ ከዚህ የተሻለ እንዴት መከታተል እንዳለብን የአንድ መረጃ መሰብሰቢያ ነው። ነገር ግን ከዚህ የተሻለ እንዴት ሌባውን ቀጥታ ያለበትን ቦታ ማየት እንደምንችል፣ ስልካችን ላይ ቅድሚያ ምን ማድረግ አለብን የሚለውን ደግሞ በቀጣይ እንመለከታለን። እስከዛው ድረስ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ዛሬ ስለነበረን ቆይታ ከልብ አመሰግናለሁ።